እንደ ወዴት እየሄድን ነው? ዛሬ በጣም አልቅሼ በጣም ሆድ ብሶኝ የዋልኩበት ቪዲዮ እውነት በጣም ነው ያስለቀሰኝ። እና አንድ ወንድማችን አጋጣሚ ቲክቶክ ላይ ስገባ ሳውዲ አረቢያ 11 ዓመት ለፍቼ የለፋሁበትን ብሬን በቤተሰቦቼ ተከዳሁኝ፣ ጎዳና ላይ ወደቅኩኝ የሚል ቪዲዮ አይቼ በጣም ነው ያለቀስኩት። የምር ውስጤም በጣም ነው የረበሸኝ። እስኪ አንድ የመጀመሪያ ቪዲዮን አይተን እንመለስ። የዘመዶቼ ራሱ ገንዘብ አግኝቼ ምንም ነገር አላደረኩላትም። መልሼ ራሱ ምንም ነገር አላደረኩላትም። ሳለቅስ የምውለው ማድረው ራሱ ለልጄ የምለው ነገር ነው የሚጠፋኝ። ቀልባዬ ነው የሚዘረጋ። ዝም ብዬ ሳለቅስ ነው። ሳውዲ አረቢያ 11 ዓመት ተቀምጫለሁ። ብዙ ጊዜ የተቀመጥኩት ሪያድ መዲናም ተቀምጫለሁ። ስራ በጣም ሰራ ነበር እዛ ማለት ነው። ገንዘብ እየላኩ ነበር። እዚህ ቤትም ተገዛ፣ መኪናም ተገዝቷል ምናምን። እዚህ ስመጣ ግን ምንም ነገር ያው ዘመዶቼ ናቸው በትክክል እነሱ ናቸው እንደዚህ ያለ ህይወት ያደረጉኝ። እና እዚህም ስመጣ አሁን በቃ ህይወቴ በጣም ተበላሽቷል። ጎዳና ወጣሁ። አሸዋ ሜዳ የሆነ ሱቅ ከፍቼ ነበረ። ወንድሜም ጋር አልተስማማሁም። ጎዳና ላይ ወጣሁ። ምን እንደምል ራሱ ግራ ነው የሚገባኝ። በህይወት ዘመኔ ብዙ ነገር ይገጥመኛል እስካሁን ድረስ በልፋት ነው። እዛ በጣም ጥሩ ህይወት ነበረኝ። እዚህ ነው የተበላሸ ሁሉ ነገር። ስመጣ እዚህ በቃ ምንም ነገር የለም። ዝም ብዬ ሳለቅስ ነው እስካሁን ሁላ ዝም ብዬ በቃ ትዝ በሚለኝ ሰዓት ነው ለምቃ አልቀምስም። ለቅሶ ምንም ማለት ለቅሶ በቃ ዝም ብዬ እህል ምናምን ባልበላማ ድሮ ያለውን ሰውነቴ ስታየው አሁን የለኝም። አብቅቻለሁ። ሲጀምር ትምህርት እንኳን አልተማርኩም። በህፃነት ጀምሬ ስራ ነው የኖርኩት። አሁን ስሜን ራሱ ማጻፍ አልችልም። ግን ቤተሰብ በሙሉ ከ8 እስከ 10 የተማረ ነው በሙሉ። እኔ እንግዲህ ሀባይቢ ቪዲዮውን እንዳያችሁት የወንድማችን 11 ዓመት የለፋበትን ብሩን በራሱ ቤተሰቦች ተከድቶ ጎዳና ላይ እንደተጣለ እየተናገረ ነው። እውነት በጣም ነው የሚያመው። በአሁኑ ሰዓት ምን አይነት ሰው እንደሚተመን ለራሱ በጣም ይከብዳል። ስንቶቻችንን እንደዚህ እያለቀሱ ያሉት ስንቶቻችን እህቶቻችን ናቸው ማለት ነው። እኔ አብዛኛውን ብዙ የማውቃቸው ጓደኞች አሉኝ እንደዚህ ብዙ አመት ለፍተው የኔ ቤተሰቦች ቤት እየተሰራላቸው ነው፣ እንደዚህ እያደረግንላቸው ነው እያሉ ሲልኩ ሲበሉ ከእርማው ሲያበቁ በኋላ ላይ ምንም ነገር አላየንም ብለው ያሉ ቤተሰቦችን የራሱ አውቃለሁኝ። ያ ማለት ደግሞ ሁሉም ቤተሰብ እንደዛ አንድ አይነት ነው ማለት አይደለም። በጣም ብዙ ቤተሰቦች ጥሩ ቤተሰቦች አሉ። ያኔ ለልጆቻቸው፣ ለሚስቶቻቸው፣ ለእህቶቻቸው እንደዚሁም ብዙ ነገር ሰርተው የሚጠብቁ ቤተሰቦችም አሉ ማለት ነው። ግን እንደዛም ሆኖ ብዙ እህቶቻችን ሲያለቅሱ አይቻለሁኝ። አሁንም የወንድማችን በጣም የሚያሳዝነው አሁን እንግዲህ እንደዚህ ከሆነ ማለት በቃ ህይወቱን አንደኛ አበላሹበት፣ ሁለተኛ ይሄ ልጅ እንዴት ነው የሚሆነው? ወደ እብደት ነው እንግዲህ የሚማረው። በጣም ከባድ ነው። ሀገራችሁ ላይ እንደዚህ አይነት ነገር ደግሞ ሲከሰት ሄዳችሁ ሀገራችሁ ላይ በማረፊያችሁ ሰዓት እንደዚህ አይነት ነገር ሲከሰት በጣም ነው የሚከብደው የሚያመው። እና ሀባይቢ የምላችሁ ይህንን ቪዲዮ አይታችሁ በቃ ትምህርት መውሰድ አለባችሁ ብዬ አስባለሁኝ። እህት ወንድሞቼ ከእንደዚህ አይነት ነገር አላህ ይጠብቀን። ይህን ትምህርት በቃ ለሁላችንም ትምህርት ይሆነናል። በቃ ማስታወስ አለብን። አብዛኛውን እዛ ሀገራችን ላይ ይህን ቤት እየሰራን ነው። ይህ ፎርጅድ ወረቀት ምናምን አሁን ሁሉም ነገር እንትን የሚለው ብር ነው። እና እንደዚህ እያሰራንላችሁ እንደዚህ ገዛንላችሁ ምናምን እያሉ የውሸት ወረቀት ፎቶ እያነሱ የሚልኩ ሊኖሩ ይችላሉ። ከእንደዚህ አይነት ነገር መጠንቀቅ አለብን። ራሳችንን በራሳችን መጠበቅ አለብን ብዬ ለማለት እወዳለሁኝ። እንግዲህ ሁላችንም ከመጥፎ ነገር አላህ ይጠብቀን። በቃ ከእንደዚህ አይነት ነገር ትምህርት መውሰድ አለብን ብዬ አስባለሁኝ። ሁላችሁም በያላችሁበት አላህ ይጠብቃችሁ። አላህ ከመጥፎ ነገር ይጠብቀን። ለማመን የሚከብድ በቃ ለማውራት የሚዘገንን እኔ እንጃ ምን አይነት ወቅት ላይ እንደደረስን ለራሱ በጣም ነው የሚያመው። እንግዲህ ቪዲዮውን ከወደዳችሁት ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ አበረታቱኝ። በሌላ ቪዲዮ እስከምንገናኝ መልካም ቀን።